እነዚህ አራት ነገሮች ትኩረትን ጥንቃቄም ይፈልጋሉ። አንደኛ የዚህ አይነት የቀድሞ ውፍረት ነው። ውፍረት ካለበት ውፍረት በሰውነታችን ውስጥ ያሉትን የደም ዝውውሮችና ልዩ ልዩ ሆርሞን ኤንዛይም ዝውውሮች ስለሚገታ ለበሽታዎች የመጋለጥ እድላችን በጣም ሰፊ እንደሆን ያደርገዋል። ሁለተኛው አመጋገባችን ነው። አመጋገባችን በዚህ ዘመን ብዙ ለውጦችን አስከትሏል። ምክንያቱም ፈጣን ምግቦችን እንመገባለን። ቶሎ ተመግበን ቶሎ ወደ ስራ በጣም እየተጣደፍን ስለምንሄድ ፕሮሰስ የሆኑ ምግቦችን የመመገብ እድላችን ሰፊ ነው። እነኚህ ደግሞ የፋይበር ይዘታቸው ዝቅተኛ ነውና ለውፍረት እንደዚሁም ለልዩ ልዩ በሽታዎች የማጋለጥ እድል አላቸውና እነኝም ትኩረት ጥንቃቄ ይፈልጋሉ። ሶስተኛው እንቅስቃሴ ነው። እንቅስቃሴያችን በዚህ ዘመን በአንድም በሌላ ምክንያት በትራንስፖርት ወይም ደግሞ ፎቆችን ስንወጣ ስንወርድ ሊፍት በመጠቀም ቶሎ ለምቾት ይሁን ለችኮላ ይሁን እነኝን እንጠቀማለን። እነኝህ ደግሞ ክብደትን ጨምሮ ለልዩ ልዩ በሽታዎች የማጋለጥ እድላቸው ሰፊ ነው። አራተኛው እድሜያችን እየጨመረ በሄደ ቁጥር የውስጥና የውጭ ሰውነታችን ክፍሎች እየደከሙ እያረጁ ይመጣሉ። ስለዚህ ለልዩ ልዩ በሽታ የመጋለጥ እድላችንም በዛው ልክ ይሰፋል ማለት ነው። እነኚህ አራት ነገሮች ዋና ዋና ምክንያቶች ናቸው። ለምን? ለስኳር፣ ለግፊት፣ ለኮሌስትሮል ላለፈ ውፍረት ጭምር እንደዚሁም ለዩሪክ አሲድ እንደ ምክንያት ይወሰዳሉና እርሶም ታዲያ ካሉበት መታከም ይችላሉ፣ ከሌሉበትም መከላከል ይችላሉ። ለማንኛውም ግን ወደ ዞ ሜዲኬሽን ጎራ ማለት ወይም ባሉበት ሆነው ማማከር ይችላሉ። ዞ ሜዲኬሽን ሐኪም መስፍን